ሎኬሽን ናት እቺ ታያታላችሁ ወይ አርኪር ትላለች እዚህ ጋር የምንገኝባት ናት ሶ ይሄኛው 2D ዲፒክሽን ነው ሶ እዛ ጋር ደግሞ ኤግዛክትሊ በሞዴል ላይ ማለት ነው የቱ ጋር ያለ አቀማመጡን ታያላችሁ ማለት ነው ሶ እዚህ ጋር የምታዩዋቸው የሶላር ሲስተማችን ዳታዎች ናቸው ሳይዙ ኪ ፊቸርስ ብሎ አስቀምጦታል ሳይዙና አስፈላጊ ኢንፎርሜሽን ስለዚህ ይሰጣችኋል ማለት ነው ይሄንን በኋላ ላይ ከጉብኝቱ በኋላ ጊዜ እየወሰዳችሁ ካፕቸር ያደርጋችሁ ማንበብ ትችላላችሁ ሶ እነዚህ ምን ያህል ቫስት እንደሆነ ነው የሚያሳያችሁ ገብቷችኋል አይደለ የከዋክብት መጠን በጋላክሲ ቢልዲንግ ብሎክ ነው አይደለ ከዋክብት ማለት የአንድ ጋላክሲ ቢልዲንግ ብሎኮች ናቸው ቤዚክ ኮምፖነንት ናቸው ሶ ይሄኛው የምታዩት በእያንዳንዱ አርም ላይ ሳጂታሪየስ አርም ፐርሴስ አርም የሚባል አለ አይደለ ቅድም ስታዩት የተለያዩ እንትኖች አሉ አይደለ ሶ ይሄ አርሙን ሪፕሬዘንት ለማድረግ ነው የተግባባን ነው አይደለ እያለ አርሞቹ ታያዋቸዋላችሁ ማለት ነው ሶ ልክ እንደዛው እያያችሁ ትመጡ በዚህ ይሄ የምታዩት ማለት ነው የሥርዓተ ፀሐያችን የሚገኝበት ቦታ ነው ይሄ ያያችሁት ነው ሶ እኛ የምንገኘው ኤግዛክትሊ እዚህ ጋር ነው የትንቅ አንድ ኮከብ ማለት ነው በሚልኪ ዌያችን ውስጥ በእኛ ስም ላይ አሁን የገባችሁበት ቦታ እንደምታውቁት የገባችሁበት ቦታ ከሚልኪ ዌይ ምንድን ነው ሴንተሩ ላይ ማለት ስለዚህ ምን እንለዋለን የሚልኪ ዌይ ሴንተር ላምፖ ማለት ስለዚህ በዛ ሀሳቤ ተሰይሞ የተቀመጠ ነው ስለዚህ አሁን እዚህ ጋር ትንሽ ፊቸር ላይና ዲስክሪፕሽን ሰጣችኋለሁ ማለት ነው እናንተ ቪዲዮ እንዲተጋገዙ ይሄ ምናችን ነው ከማል አስወጣታል ይሄ ምናችን ነው ስፔስ ማለት ከዋክብትን ጋላክሲ ስፔስ እንዴት ነው ዲቴክት የምናደርገው ሴሌስቲያል ስፌር እንለዋለን አሁን እኛ ለሜዠርመንት የምንጠቀምበት ስፌር ሴሌስቲያል ስፌር እንለዋለን ያንን ስፌር ተከትለን አርቲፊሻል ሜዠርመንት ነው ያንን ስፌር ተከትለን ነው ይሄ ጋላክሲ ነው ይሄ ስታር ነው እያለን ዲቴክት የምናደርገው ማለት ነው እሺ አሁን ቪዲዮውን ተከታተሉ ትንሽ ነው ኦኬ እያያችሁት አሁን ይሄ የሚቀርቡትን በሙሉ ወደ ውስጡ ስቦ ስለሚያጣጥመው ስላደገኛው ሚስ እስቲ ያስቡት የሌሊቱን ሰማይ ቀና ብላችሁ ስትመለከቱ በሚሊዮን የሚቆጠሩ ከዋክብት ወደኛ ግልብጥ ብለው ሲያዩ ትንሽ ጊዜ ውሰዱና ከነዛ ከዋክብት አልፎ ያለውን በምናባችሁ አስቡት ማየት የማትችሉትን ብርሃንን እንኳ ሳይቀር በራሱ ስለሚያስቀረው እያንዳንዳቸው ወደ እርሱ የሚቀርቡትን በሙሉ ወደ ውስጡ ስቦ ስለሚያጣጥመው ስላደገኛው ሚስጥረኛው እጅግ ግዙፉ ብላክ ሆል ወይም ጥቁር ሽንቁርን ለማሰብ እንሞክር እነኚህ ጥቁር ሽንቁሮች አጽናፈ ዓለማችንን በስበት ያድማቸዋል በአጋጣሚ ቢሆን ወደ እነርሱ የመቅረብ ዕድል ያገኘ ማንኛውንም ነገርን የመዋጥ ከፍተኛ አቅም ያላቸው ያቸውም ከፍተኛ የስበት ኃይል ምንም ነገር ወደ እነርሱ ከቀረበ ይሰምጣል እንጂ ፈጽሞ መውጣት አይችልም በመሃል ጋላክሲ ላይ የፀሐይን 4 ሚሊዮን እጥፍ የሚገዝፍ ግዙፍ ጥቁር ሽንቁር ይገኛል ሁሉም በአጽናፈ ዓለም ውስጥ ያሉ ቁሶች ፕላኔቶች ከዋክብት ጋላክሲዎች ማናቸው ልክ እንደ ጥቁር ሽንቁር እንግዳ ሚስጥርና አደገኛ አይደሉም ጥቁር ሽንቁሮች በአጽናፈ ዓለም ላይ የህዋን እንቆቅልሾች ናቸው ባላቸውም ከፍተኛ የስበት ኃይል ሙሉ በሙሉ ከዋክብትን የመዋጥ አቅም አላቸው ጥቁሩ ሽንቁር የሚፈጠረው አንድ ግዙፍ ኮከብ የሚንቀሳቀስበትን ኃይል አጥቶ በራሱ ክብደት ሲወድቅ እንደሆነ በዘርፉ ያሉ ተመራማሪዎች ማረጋገጥ ችሏል በዚህም ሂደት በጣም ጥቅጥቅ ያሉ ነጥቦች ይፈጥራል ምሁራን ሲንጉላሪቲ ይጠሩታል በዙሪያው ያለው ክስተት አድማሱ እጅግ ሰፊ ነው ታዲያ ምንድነው በውስጡ የተከናወነ ያለው ይህ ጥያቄ የህዋ ተመራማሪ ሳይንቲስቶች መልስ እንዲፈልጉ ትልቅ ምክንያት የሆናቸው አበይት ጉዳያቸው ነው ለዓመታት ጥቁር ሽንቁሮች በታላቁ ሳይንቲስት አልበርት አንስታይን የአንጻራዊነት ጽንሰ ሀሳብ የተተነበዩ በሳይንቲስቶች ውስጥ የሚከነከኑ ሀሳቦች ብቻ ነበሩ ሳይንቲስቱ ወረቀት ላይ ባስቀመጥ
ጣቸው ሂሳባዊ ቀመሮች ቢያገኛቸውም እውን ስለመሆናቸው ግን ማረጋገጥ አልቻለም ነበር። አያሌ የዘርፉ ተመራማሪዎች ብላክ ሆልን እውነታነት አልተቀበሉትም ነበር። ነገር ግን ቀስ በቀስ በአካባቢያቸው የሚገጥማቸውን የነገሮችን ተጽዕኖ በመመልከት ብቻ የጥቁሩ ሽንቁር ወይም ብላክ ሆልን እውነትነት ማረጋገጥ ችሏል። ይህ ምናባዊ ሀሳብ እንደ አውሮፓውያኑ አቆጣጠር በ2019 የማይቻል የሚመስለውና ምናባዊ ግምት ብቻ የነበረው ጥቁሩ ሽንቁር እውነታነቱን አረጋገጠ። ለመጀመሪያ ጊዜ በሰው ልጅ ታሪክ የጥቁር ሽንቁርን እውነትነት የሚያረጋግጥ ምስል ከመታየቱም በተጨማሪ በጥላው ዙሪያ የሚያብረቀርቁ የብርሃን ቀለበቶችንም ማየት ተቻለ። ይህ ክስተት በህዋ ሳይንስ ምርምር ዘርፍ ከምስልም በላይ ነበር። እሱም ስለ አጽናፈ ዓለም የሰው ልጅ ከነበረው ግንዛቤ የዘለለ አዲስ እይታን የፈጠረ ክስተት ሆነ። ጥቁር ሽንቁር በህዋ ውስጥ ከሚገኙ ቁሶች ልዩ ከሚሆንባቸው ጉዳዮች አንዱ በዙሪያው የምናውቀውን የጊዜና የቦታ ሁኔታ የተለየ ያደርገዋል። ይህም ማለት የብላክ ሆል ከፍተኛ የስበት ኃይል ባለበት ክስተት የአድማስ አቅራቢያ ጊዜው በዝግታ ይጓዛል። ይህ እሳቤ የወጣው ከሳይንሳዊ ልብ ወለድ እሳቤዎች ቢሆንም በሳይንስ መረጋገጥ የቻለ እውነት ነው። ነገር ግን ጥቁር ሽንቁሮች ባላቸው ከፍተኛ የስበት ኃይል እያንዳንዱን የቀረባቸውን ነገር ወደ ውስጥ አፍተው እየዋጡ ከማጥፋታቸው በተጨማሪ ስለ ፍጥረቱ አዎንታዊ ተጽዕኖ አላቸው። ይህም ማለት ብላክ ሆል ከጥፋት ጋር ብቻ በተያያዘ የሚወሱ ሳይሆን ከመፈጠር ጋር የተገናኙ ናቸው። እስካሁን ባለው የሰው ልጅ መረዳትና ምርምር ብላክ ሆሎች ከዋክብትንና ፕላኔቶችን